ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ሰግዶ ያውቅም እሱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ላይ ለአብ እሰግዳለሁ እያለ ይናገራል። እግዚአብሔር ምዕራፍ 24 ቁጥር 24 ላይ የሚለው ምንድነው? እግዚአብሔርን የሚያመልኩ በእውነትና በመንፈስ ያመልካሉ። እኛ በኢየሩሳሌም ነን ትላላችሁ፣ እኛ ደግሞ በአይሁዶች ለአብ እንሰግዳለን ብሎ ቃል በቃል ራሱ ተናግሯል። እሺ እየሰማው ነው። ስለዚህ ይሰግዳል ኢየሱስ ክርስቶስ ለአምላኩ። አዎ ነገርኩ እኮ እዚህ ምድር ላይ በነበረበት ጊዜ እሱ ሂውማን ነው፣ ሰው ነው እያልኩ ያለሁት። አምላክም ነው እዚህ ምድር ላይ። እሺ በሰማይ ላይ ሰው አይደለም? ሰው አይደለም? በሰማይ ሰው አይደለም ወይ? በሰማይ ሰው አይደለም፣ አምላክ ነው፣ ፍጹም አምላክ ነው በሰማይ። ኢየሱስ ክርስቶስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ በእርሱም በሰማይ የሚኖረው የሰው ልጅ ነው አለ። ሰማይ ላይ ሆኖ ራሱ ሰው እያለ ራሱን ይጠራል። አንተ ደግሞ ሰው አይደለም አልክ። ከክርስቶስ ጋር ኢየሱስ ክርስቶስ ይኸውልህ ከተንሳኤ በኋላ የያዘው ማንነት የፍጹም አምላክነት ነው። ኧረ እባክህ ሰው እንደሆነ ከዛም ይናገራል። በሰማይ የሚኖረው እያለ ይናገርና ሰው እንደሆነ በሰማይ ያለው ራሱ ይናገራል። ራሱ ምን ትላለህ? በሰማይ የሚኖረው ሰው እያለ የሚነግረህ እዚህ ምድር ላይ በነበረበት ጊዜ ነው። ለማስተማር እኮ ነገርኩህ። ኢየሱስ ክርስቶስ እዚህ ምድር ላይ በነበረበት ጊዜ ሰው ነው። በሰማይ የሚኖረው እየተናገረ ነው። ጳውሎስ ራሱ ለምሳሌ እኮ መጽሐፍ ሐዋርያቶች ራሱ ሰው ነው እያሉ ይናገራሉ። ገብቶሃል አይደለ? ሰው ነው እያሉ ይናገራሉ። አሁን እግዚአብሔር ምንድነው? እግዚአብሔር አምላክ ነው አይደለ? ስለ ኢየሱስ ነው እያወራን ያለ ነው። ስለ ኢየሱስ ክርስቶስ ቆይ አንተ ልጠይቅህ፣ አንተንም ልጠይቅህ። አንተ ብቻ አይደለም የምትጠይቀኝ እኮ እኔም ልጠይቅህ። እግዚአብሔር አምላክ ነው ብለህ የምታምነው አይደለ? እኔ እግዚአብሔር አምላክ ነው ብዬ አላምንም። የኢትዮጵያ ክርስቲያኖች የራሱ የሰየሙት ስም ነው። እግዚአብሔር የሚለው ስም የነብያት የማያውቁት ስም ነው። እንደዛ ብዬ ነው እኔ አላህ አምላክ ነው። ስለዚህ አላህና እግዚአብሔር ይለያያሉ። እግዚአብሔር ብለው ነብያቶች ይሄን ስም አልሰበኩንም። እኛ በመጽሐፉም ላይ ራሱ እግዚአብሔር የሚል ስም ያስተማረ አንድም ነብይ የለም። ኢየሱስ ክርስቶስ እግዚአብሔር ቋንቋ ነው እኮ። ቋንቋ ምን የተቀደሰና የረከሰ ቋንቋ አለ እንዴ? እንዴ እባክህን፣ አምላክ ስሙን ራሱ ነው የሚናገረው ለነብያቶች። ሙሴ ምን አለው? አምላክም ስምህን ከጠየቁኝ ማን ልበላቸው? አላህ ብሎ ስሙን ተናግሯል እግዚአብሔር። አዎ አምላካችን አላህ ብሎ ነው ስሙን የነገራቸው ለነብያት። ለማን ነብይ የተናገረው? ለሁሉም ነብያቶች ማስረጃ ብቻ ሳይያለው ከቁርአን። ለምሳሌ ለሙሴ ተናግሯል። በመጽሐፍ በቁርአን ስለዚህ እግዚአብሔር ክርስቲያኖች ጋር ሲመጣ እኔ እግዚአብሔር ነኝ ወይም ደግሞ እኔ ያህዌ ነኝ፣ ሙስሊሞች ጋር ሲመጣ እኔ አላህ ነኝ እያለ ነው ያስተማረው ነው እያልከኝ ያለኸው? አላህ ብሎ ነው ያስተማራቸው። የኢትዮጵያ ክርስቲያኖች እግዚአብሔር ብሎ ስም አውጥተውለት ነው። ነብያቶች ራሱ አያውቁትም አልኩህ እኮ። አንድም ነብይ እግዚአብሔር ብሎ የጠራ የለም። በገዛ አንተ አትስማማም? እግዚአብሔር የሚለው ቃል አያስማማህም? ጭራሽ ከመጽሐፉ ጋር ይጋጫሉ እያልኩ እንዴት ብለን ነው ከኛ ጋር ሊስማሙ የሚችሉት? መጽሐፉ ላይ ራሱ ነብያቶች ኢየሱስም ጭምር እግዚአብሔር ብሎ አስተምሮ አያውቅም እያልኩ ነው።